አሜሪካኖቹ ተጨንቀዋል፣ አውሮፓውያን ግራ ተጋብተዋል። ታላቁን የኖቤል የሰላም ሽልማት ሲያበረክቱለት ስለተሰራው ሳይሆን ለወደፊት ለመስራት ሞራልና አቅም እንዲሆነው በሚል ያበረክቱለት እንደነበር ያውቁታል። በኤርትራና በኢትዮጵያ መካከል ለ20 ዓመታት ጦርነትም ሰላምም የሌለበትን ጭጋጋማ ፖለቲካ የሚገፍ ተስፋ ባዩ ጊዜ በዚያ ሽልማት ተስፈንጥሮ ለሀገሩም ለቀጠናውም ሰላም ለማምጣት ይችላል ከሚል ተስፋ ተነስተው ታላቁን ሽልማት እንዳበረከቱለት ይታወሳል። ተስፋቸው ሊጨናገፍ ያለሙት መልካም ነገር አፈር ከድሜ ሊገባ የወሰደው ጊዜ ግን ምናልባትም 1 ዓመትም አይሆንም። ሰውየው የሰላም ተምሳሌትነቱን በጦርነት አጋፋሪነት ቀይረውና ኢትዮጵያን የጦርነት መናኸሪያ ጎተራም አደረጋት። እንደ ጸበል በየክልሉ የዞረ እሳት ይረጭ ቦምብ ያዘንብ ጀመረና የኢትዮጵያን ህልም ባጭሩ ቀጫው። የምዕራባውያን ሀገራትንም ተስፋ ብዙም ሳይርቅ በቅርበት አጨናገፈው። ሲጀምረው በኦሮሚያ ክልል ያዝለቀቅ ባደረገው ውጊያ ነበረ። ከህወሓት መሪዎች ጋር የስልጣን ግብግብ ውስጥ ገባና ከሁለተኛው የዓለም ጦርነት ወዲህ ብዙ ህዝብ ያለቀበትን ጦርነት በኢትዮጵያ ምድር ላይ አቀጣጠለው። ያ ከሚሊዮን በላይ የጨረሰው የትግራዩ ጦርነት ጋብ ባለማግስት ወደ ተረኛው ክልል የጦርነቱን ጸበል ጻዲቅ ይዞ ገባ፣ ወደ አማራ ክልል። ከአማራ ክልል የሚተርፍ ሰራዊት የሚኖረው ከሆነ ቀጣዩን ጽዋ የምታወጣው የሶማሌ ክልል እንደምትሆን ይገመታል። ምዕራባውያን መንግስታት 5 ዓመታትን ወደኋላ መመለስ ቢችሉ ግምታችን ስህተት ነው ብለው የሰጡትን ሽልማት ቢነጥቁት የሚመርጡ ይመስላሉ። በግምታቸው ቢጸጸቱ ልክም ናቸው። ተስፋቸው መና መቅረቱ ቢያስቆጫቸው አይፈረድባቸውም። ለኢትዮጵያውያን ግን ከዚያ ይለያል። ለኢትዮጵያውያን የሱ ዘመን የመከራ ዘመን ሆኖባቸዋል። ዛሬን በሰቀቀን በሰቆቃ ይኖሩ ነገን በጨለመ ተስፋ ይጠብቁ ዘንድ እድል ጣፋንታቸው ሆኗል። እሱ ለኢትዮጵያውያን ሌላ አይደለም፣ መቅሰፍት ይዞባቸው የመጣ ክፉ ገዢ እንጂ። የትኛውን አንስቶ የትኛውን መተው እንደሚቻል አይታወቅም። የትግራይ እናት ልቧ ተሰብሯል። የአማራ እናት እያቃሰተች ነው። የኦሮሚያ እናት ሐዘን አጉብጧታል። የአፋር አባት የመከራ ሰማይ እንደ እንቅብ ተደፍቶበታል። የሶማሌው አባት በሰቆቃ ብዛት ጉልበቱ ዝሏል። እዚህም እዚያም ሲቃው በርክቷል። የጦርነት ዛሬ ያለበት የንጹሃንን ደም ለቆሌው የሚገብር ሰው ሲከፋው የሚደሰት ሲደሰት የሚከፋው ገዢ የተፈናጠጠባት ሀገር ኢትዮጵያ አንዱን መከራ ተገላገልኩ ስትል ሌላ ግዙፍ የመከራ ዘመን ላይ አረፈችና በአራቱም አቅጣጫ ዋይታ የለቅሶ ድምጽ ያስተጋባባታል። ምን አጠፋን? ምን በደልን? እውነት ለመናገር ካንተ ምን አተረፈን? ከሰቆቃና ሲቃ በቀር ምንስ አገኘን? ያንተ ዘመን ለኢትዮጵያችን የመቅሰፍት ዘመን እንዲሆን በቅዱስ መጽሐፉ ትንቢት ተነግሮ ይሆን? ፈጣሪም አልሰማለም። እንደ ራሔል በራማ እንደተሰማው የለቅሶ ድምጽ የኢትዮጵያን እንባ በፈጣሪ ዘንድ መቼ ሆነ የሚታየው? ኤሎሄ ኤሎሄ ናማ ሰበክታኒ። እውነት ለመናገር ኢትዮጵያ ከአብይ አህመድ መምጣት ምን አተረፈች? የኢትዮጵያ ሕዝብ ከዚህ ሰው ምን አገኘ? የአብይ አህመድ ትሩፋቶችስ ምንድናቸው? በሐቅና እውነት መነጋገር ከተቻለ የዚህ ሰው ወደ ኢትዮጵያ የፖለቲካ መድረክ መምጣት መቅሰፍት ወይስ በረከት? በኢኮኖሚው፣ በፖለቲካው፣ በማህበራዊ ጉዳዮች ሀገራዊ ክብርና ኩራት በጥቅሉ ኢትዮጵያ ከአብይ አህመድ ምን ያገኘችው አንዳች ነገር አለና ነው ለተጨማሪ 1 ቀን በስልጣን ላይ እንዲቆይ የምትፈቅድለት? ቁጥሮችን እናናግራቸው። 31 ሚሊዮን ኢትዮጵያውያን አስቸኳይ የምግብ እርዳታ እንደሚያስፈልጋቸው በቅርቡ የወጣ ሪፖርት አመላክቷል። 5 ሚሊዮን ኢትዮጵያውያን ከቤታቸው አይኖሩም፣ ተፈናቅለው የሀገር ውስጥ ስደተኛ ሆነው ቀርተዋል። በዓለም በውስጥ መፈናቀል ኢትዮጵያ ቀዳሚውን ስፍራ የያዘችው በአብይ አህመድ የስልጣን ዘመን ነው። ኢትዮጵያ በ100 ዓመታት በተከሰቱባት አያሌ ጦርነቶች ካጣቻቸው ልጆቿ በብዙ እጥፍ ሚሊዮኖች ያለቁባት በዚሁ ሰው የአገዛዝ ዘመን ነው። $1 22 ብር ይመነዘር የነበረው በ5 ዓመት ውስጥ ከእጥፍ በላይ ተምዘግዝጎ 56 ብር ይመነዘር ጀምሯል። በህጋዊ መንገድ በጥቁር ገበያ 110 ብር ነው። 1 ኩንታል ጤፍ ከ3 ዓመት በፊት 5000 ብር የነበረው ዘንድሮ በ3 እጥፍ አድጎ 15000 ብር ገብቷል። ሽንኩርት በ200% እጥፍ ጨምሮ 120 ብር ካልሆነ የትም አይገኝም። ኑሮ ሰማይ ጣሪያ ነክቷል። አንድ የሕክምና ዶክተር የሚያገኘው ደሞዝ የአንድ የበግ ዋጋ የሚያወጣ አይደለም። መካከለኛ የሚባል የህብረተሰብ ክፍል ጠፍቷል። ከ100 የማይበልጥ
የሚበልጡ ባለጠጎችን አጅበው 120 ሚሊዮን የሚሆኑ ኢትዮጵያውያን ከድህነት ወለል በታች ችጋር እየጠበሳቸው የሚኖሩባት ምድር ሆናለች ኢትዮጵያ። በህወሓት ዘመን ከወለጋ ጅጅጋ፣ ከሞያሌ መቀሌ እንዳሻው የሚንቀሳቀሰው ኢትዮጵያዊ ከ20 ኪሎ ሜትሮች በላይ ከሚኖርባት ከተማ መውጣት በህይወቱ ላይ ሞትን እንደመጋበዝ የሚቆጠርባት የሆነችው ኢትዮጵያ በዚሁ ሰው በአብይ አህመድ የስልጣን ዘመን ነው። ነጻ ፕሬስ የሚባል የለም። ምንጣፍ ጎታች ከሆኑ የሳሎን ባሪያነታቸውን ከፈቀዱ ጥቂት ታማኝ የፖለቲካ መሪዎች በቀር በኢትዮጵያ ምድር የተቃዋሚ ድምጽ ከነጭራሹ ጠፍቷል። 4 ክልሎች ከአብይ አህመድ እጅ ወጥተው በጦርነትና በድህረ ጦርነት ቀውስ እየታመሱ ነው። ጎንደር ተርቧል። ትግራይ በረሃብ ሺዎች በየሳምንቱ እየሞቱ ነው። ወለጋ የገባው ጠኔ ህፃናትን እያረገፈ ነው። ደቡብ ኢትዮጵያ የሰው ልጅ ከከብቶች ተሻምቶ የከብቶችን መኖ እየበላ ነው። ሌላም እናም ጥያቄው ይነሳል። ኢትዮጵያ ከዚህ ሰው የምር ምን አገኘች? መቅሰፍት ወይስ በረከት? አሜሪካን ዋሽንግተን ዲሲ ከስትሪት ኖርዝ ዌስት የብዙዎቹ ታላላቅ የሎቢስት ደላሎች መገኛ ስፍራ። የዓለም ፖለቲካ እንደ እንዝርት ይሾርበታል። መንግስታት ሚሊዮን ዶላሮችን ለነዚህ ደላሎች እየከፈሉ የአሜሪካንን መንግስት አቋም ለማስቀየር ደጅ የሚጠኑበት ጎዳና ነው ኬስትሪት። ከቅርብ ጊዜ ወዲህ በዚያ መንደር ስለ ኢትዮጵያ የሚባለው አስገራሚ ነገር ነው። በኬስትሪት ጎዳና በኮሪዶሮች የሚሰማው ሹክሹክታ አሜሪካን ሰውየው ላይ ፍጹም እምነት እንደሌላት ነው። በአሜሪካን የውጭ ጉዳይ መስሪያ ቤት እጅግ ከሚጠሉ መሪዎች ዋናው ይኸው ምስራቅ አፍሪካ ላይ ግዙፍ የጸጥታ ስጋት የደቀነው የኢትዮጵያው ገዢ እንደሆነ በኬስትሪት መወራት ከጀመረም ሰንብቷል። ሲጀምርም ቀልባቸው አልወደደውም። አንድ የአሜሪካ ዲፕሎማት ሰውየውን ሲገልጹት በአንድ ቦታ የማይረጋ አስተማማኝ አጋር ለመሆን የማይችል ቀዥቃዣ ነገር ነው። በትግራዩ ጦርነት የአሜሪካንና የሰውየው ነገር ለየለትና አረፈው። አሁን ደግሞ አማራ ክልልን ሲያምስ አሜሪካውያን አንድ ነገር ማድረግ እንዳለባቸው አምነዋል። የገዛ ጓዳቸውን በርብሮ ሚስጥር የሚያሾልክ የፌዴራል መስሪያ ቤት ተቀጣሪ የሆነ ትውልደ ኢትዮጵያዊ ጉዳይ ለአሜሪካውያን የማስጠንቀቂያ ደውል ነው የሆነባቸው። የአሜሪካን ደህንነት የሚነካ ብሔራዊ ጥቅሟን የሚጋፋ የሚስጥራዊ መረጃ ዘረፋ ውስጥ የኢትዮጵያ ባለስልጣናት እጃቸው መኖሩ ለአሜሪካውያን ቀይ መስመርን የማለፍ ያህል ነበር የተወሰደው። እናም ሰውየውን ከዚያ ቀጠና ገለል ማድረጉ የአሜሪካውያን ምርጫ ሆኖ በአቋም ተያዘ። ያስጨነቃቸው ማን ይተካ የሚለው እንጂ ሰውየው በስልጣን ላይ የሚቆይባት እያንዳንዷ ቀን እጅግ አደገኛ መሆኗን ከተረዱ ሰንብተዋል። አውሮፓውያንም አቋማቸው ብዙም የሚለይ አይደለም። ሰውየው ገለል ቢል ሊፈጠር የሚችለው የስደተኛ ጎርፍ በእርግጥ አስጨንቋቸዋል። በስልጣን ላይ መቆየቱ የሚያመጣው ጣጣ ለነሱም እንደሚተርፍ በሚገባ ተረድተውታል። የጨነቃቸው የሚሆነው እንዴትና በማን ይቀየር? ለኢትዮጵያውያን ይህ ጥያቄ የቅንጦት ነው። የሉና ጉዳያቸው አይደለም። መቅሰፍት ይዞባቸው የመጣን አገዛዝ ከመገላገል በላይ የሚያስጨንቃቸው ምንም ነገር ምድር ላይ የለም። ለነገ ነገ ራሱ መልስ አለውና